ሰላም ጤና ይስጥልን የቻናላችን ቤተሰቦች እንደምን አላችሁልን? ዛሬ በመካከለኛው ምስራቅ የሚገኙትንና የዓለምን የፖለቲካ ትኩረት የሳቡትን ግዙፍ ክስተቶች፣ የኃይል አስተላለፎችና ያልተሰሙ እውነታዎችን ይዘንላችሁ ቀርበናል። ወደ ዝርዝር መረጃዎች ከመግባታችን በፊት ግን እንዲህ ያሉ ጥልቅ ትንታኔዎች፣ ወቅታዊ መረጃዎችን በፍጥነት እንዲደርሷችሁ የቻናላችንን ሰብስክራይብ ቁልፍ በመጫንና ይህንን ቪዲዮ ላይክ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። የእናንተ ድጋፍ ለኛ ብርታታችን ነው። ዛሬ የምንመለከተው ጉዳይ ዓለምን ያስጨነቀው እስራኤልን ለሁለት ዓመታት በእረፍት የነሳና መላውን ቀጠና ወደ ከፍተኛ ጦርነት የገፋው የሂዝቦላህና የእስራኤልን ፍጥጫ ነው። ለመሆኑ ሂዝቦላህ ማን ነው? እንዴትስ የሊባኖስን መንግስት እስከ መገዳደር ደረሰ? እስራኤልስ ለምን ትፈራዋለች? ዝርዝር ታሪኩን አብረን እንመልከተው። በመካከለኛው ምስራቅ ምድር ላይ የእስራኤልን ወታደራዊ ጡንቻ የሚፈታተኑ ሁለት ዋና ዋና ኃይሎች አሉ። አንደኛው በጋዛ ሰርጥ የሚንቀሳቀሰው ሐማስ ሲሆን፣ ሁለተኛውና ይበልጥ ግዙፉ ደግሞ በሊባኖስ ምድር ስር የሰደደው ሂዝቦላህ ነው። ሐማስ የፍልስጤም የሱኒ ሙስሊሞች ስብስብ ሲሆን፣ ሂዝቦላ ደግሞ በሺዓ ሙስሊም ርዕዮተ ዓለም የሚመራ በኢራን ከፍተኛ ድጋፍና እገዛ የሚንቀሳቀስ ተቋም ነው። ሂዝቦላ የሚለው ቃል በቀጥታ ሲተረጎም የጌታ ወይም ደግሞ የአላህ ፓርቲ ማለት ነው። ይህ ስያሜ ዝም ብሎ የተሰጠ ሳይሆን የቡድኑን መሰረታዊ ሃይማኖትና ዓላማ የሚያሳይም ነው። ሂዝቦላ እንደ ማንኛውም የፖለቲካ ድርጅት በፓርላማ ወንበር ላይ ብቻ የሚቀመጥ ሳይሆን የራሱ የሆነ ግዙፍ ወታደራዊ ክንፍ፣ ማህበራዊ አገልግሎት ሰጪ ተቋማትና የደህንነት መዋቅር ያለው መንግስት ነው። የሂዝቦላ አጀማመር ከዛሬ 40 ዓመታት በፊት ወደ ኋላ ይወስደናል። እንደ አውሮፓ አቆጣጠር በ1982 እስራኤል ደቡባዊ ሊባኖስን በወረረችበት ወቅት ያንን ወረራ ለመመከት በሚል የተነሳሱ የሺዓ ሙስሊም ወጣቶችና መሪዎች የቡድኑ መሰረት ነበሩ። በወቅቱ በሊባኖስ የነበረው ደካማ የፖለቲካ መዋቅርና በደቡባዊ ሊባኖስ ይኖሩ የነበሩት የሺዓ ማህበረሰቦች የደረሰባቸውን መገለል ሂዝቦላህ እንደ መድኃኒት ሆኖ እንዲቀርብ አደረገው። ኢራን እንደ አውሮፓ አቆጣጠር በ1979 ያካሄደችውን አብዮት ተከትሎ የራሷን ተጽዕኖ በቀጠናው ለማስፋፋት ሂዝቦላህን እንደ ዋነኛ መሳሪያ ተጠቀመችበት። በሺዎች የሚቆጠሩ የኢራን አብዮታዊ ዘበኞች ወደ ሊባኖስ በመግባት ለሂዝቦላህ ተዋጊዎች ወታደራዊ ስልጠናና የርዕዮተ ዓለም ትምህርት መስጠትም ጀመሩ። ይህም ቡድኑ ከሚሊሻነት ወደ ተደራጀ ሰራዊት እንዲቀየር አደረገው። ሂዝቦላህን ለረጅም ዓመታት የመሩትና የቡድኑን ዝና ወደ ሰማይ የሰቀሉት ሰይድ ሐሰን ናስራላህ ነበሩ። እንደ አውሮፓ አቆጣጠር በ1992 ጀምሮ እስከ ቅርብ ጊዜው መስከረም 2024 ድረስ ቡድኑን በብቃት መርተዋል። ናስራላህ በደጋፊዎቻቸው ዘንድ እንደ ታላቅ መሪ፣ በእስራኤል ዘንድ ደግሞ እንደ ቀንደኛ ጠላት ይታዩ ነበር። በእሳቸው ዘመን ሂዝቦላህ የተራቀቁ ሚሳኤሎችን፣ ድሮኖችንና የከርሰ ምድር ዋሻዎችን በመገንባት የእስራኤልን የደህንነት ስጋት ወደ ከፍተኛ ደረጃም አድርሰውት ነበር። ይሁን እንጂ በ2024 እስራኤል በቤሩት በፈጸመችው መጠነ ሰፊ የአየር ድብደባ ናስራላህና ሌሎች የቡድኑ ከፍተኛ መሪዎች መግደሏን ተከትሎ ሂዝቦላህ ታሪክ ውስጥ አይቶት የማያውቀው ድንጋጤ ውስጥ ወደቀ። ይህ ግድያ የቡድኑን የወደፊት ዕጣ ፈንታ ጥያቄ ውስጥ የከተተ ቢሆንም በውስጡ ያለው መዋቅር ግን አሁንም ከእስራኤል ጋር ያለውን ፍጥጫ እንዲቀጥል አድርጎታል። ሂዝቦላ ለሊባኖስ ብቻ የሚበቃ ቡድን አይደለም። ባለፉት 10 ዓመታት ድርጅቱ ራሱን የክልላዊ ኃይል ማሳያ አድርጎም ቀርጿል። በተለይም እንደ አውሮፓ አቆጣጠር በ2011 በጎረቤት ሶሪያ የተቀሰቀሰው ህዝባዊ አመጽና ተከታዩ እርስ በእርስ ጦርነት የሂዝቦላህን እውነተኛ ማንነትና ወታደራዊ ጡንቻ ለዓለም ያሳየበት ክስተትም ነበርም። የሶሪያው ፕሬዝዳንት በሽር አልአሳድ መንግስት በአማጽያን ተከቦ ሊወድቅ ጥቂት ሲቀረው ሂዝቦላህ በኢራን ትዕዛዝ ወደ ሶሪያ ምድር ዘመተ። ይህ ውሳኔ በወቅቱ ብዙዎችን አስገርሞ ነበር። ምክንያቱም ሂዝቦላህ እስራኤልን ለመከላከል የቆምኩ የሊባኖስ ጋሻ ነኝ የሚለውን ትረካ ትቶ የሌላ ሀገርን አምባገነን መሪ ለመርዳት ጦርነቱን ተቀላቅሎ ነበር። ሂዝቦላህ በሶሪያ ምድር ተራራማና አስቸጋሪ በሆኑ ቦታዎች ላይ የነበረውን የከተማ ውጊያ ልምድ በመጠቀም የአሳድ ጦር ያጣቸውን ግዛቶች እንዲያስመልስ ትልቅ ሚናም ተጫውቷል። በተለይ ከሊባኖስ ጋር የሚያዋስኑ ስትራቴጂካዊ ቦታዎች ላይ አማጽያኑን ጠራርጎ በማስወጣት ለአሳድ መንግስት ትልቅ ትንፋሽም ሰጥቷል። ይሁን እንጂ ይህ ድል በነፃ ይመጣ አልነበረም። በሺዎች የሚቆጠሩ የሂዝቦላ ምርጥ ተዋጊዎች በሶሪያ ምድር ተቀብረዋል። ይህም በሊባኖስ ውስጥ ባለው ደጋፊ ዘንድ ጥያቄን አስነስቶ ነበር። ለአሜሪካ፣ ለእስራኤል፣ ለብዙ የአውሮፓ ሀገራትና ለአረብ ሊግ ሂዝቦላህ አሸባሪ ነው።
ለዚህም ምክንያታቸው ቡድኑ ከምስረታው ጀምሮ የፈጸማቸው ተከታታይ ጥቃቶች ናቸው። በተለይ እንደ አውሮፓ አቆጣጠር በ1983 በቤይሩት በሚገኘው የአሜሪካ የባህር ኃይል ሰፈር ላይ የደረሰውና 241 አሜሪካውያን የሞቱበት ጥቃት የሂዝቦላህን እጅ እንዳለበትም ይታመናል። በተጨማሪ በዓለም ዙሪያ በሚገኙ የእስራኤልና የአይሁድ ተቋማት ላይ ለሚፈጸሙ ጥቃቶች ሂዝቦላህና ደጋፊው ኢራን ሁልጊዜም በጣት ይቀሰራሉ። ነገር ግን ለደጋፊዎቹ ሂዝቦላህ የመቋቋም ኃይል ነው። እስራኤል ሊባኖስን በወረረችበት ወቅት ብቸኛው መከታ እሱ እንደነበረና ደቡባዊ ሊባኖስን ነጻ ያወጣው እሱ መሆኑን በመጥቀስ እንደ ጀግና ይመለከቱታል። ይህ የሁለትዮሽ እይታ ሂዝቦላህን በዓለም ፖለቲካ ውስጥ እጅግ አወዛጋቢ ያደርገዋል። ሂዝቦላህ በሊባኖስ ፖለቲካ ውስጥ ያለው ሚና ተሳታፊ ከሚለውም በላይ ነው። በሊባኖስ ፓርላማ ውስጥ ሎያሊቲ ቱ ሬዚስታን ብሎክ በሚባለው ፓርቲው በኩል መቀመጫ ያለው ሲሆን በካቢኔ ውስጥ ደግሞ ማንኛውንም ውሳኔ የመሻር ስልጣን አለው። ይህ ማለት የሊባኖስ መንግስት ሂዝቦላህ የማይፈልገውን ማንኛውንም ውሳኔ ማሳለፍ አይችልም ማለት ነው። እንደ አውሮፓ አቆጣጠር በ2008 የሊባኖስ መንግስት የሂዝቦላን የግል ቴሌኮም መረብ ለመዝጋት በሞከረ ጊዜ ቡድኑ ወታደሮቹን ወደ ቤይሩት ጎዳናዎች በማውጣት ከተማዋን በከፊል ተቆጣጥሮም ነበረ። ይህ ክስተት ሂዝቦላህ ከመንግስት በላይ መሆኑን ለዓለም ያሳየበት አጋጣሚም ነበረ። ዛሬም ቢሆን የሊባኖስ መደበኛ ሰራዊት ከሂዝቦላህ የታጠቀ ኃይል ጋር ሲነጻጸር እጅግ ደካማም ነው። ባለፉት 2 ዓመታት በጋዛ የተቀሰቀሰው ጦርነት ለሂዝቦላህ አዲስ ፈተና ይዞ መጥቷል። ሐማስን ለመርዳት በሚል ከሰሜን እስራኤል ጋር የሚተኳኮሰው ሂዝቦላህ የእስራኤልን ዘመናዊ የደህንነት መዋቅርና የአየር ኃይል የበላይነት መቋቋም እየከበደው መጥቷል። እስራኤል ፔጀር የተባሉ መገናኛ መሳሪያዎችን በማፈንዳትና ከፍተኛ አመራሮችን በአየር ድብደባ በመግደል የቡድኑን የጀርባ አጥንት ሰብረዋለች። በተለይ በቅርቡ እስራኤል ከአሜሪካ ጋር በመተባበር በኢራንና በሊባኖስ ላይ የከፈተችው ጥቃት የሂዝቦላህ የደህንነት መዋቅር ምን ያህል እንደተሸረሸረም ያሳያል። የቡድኑ የደህንነት ኃላፊዎች መገደልና መሰረተ ልማቶቹ መውደማቸው ሂዝቦላህን ለህልውናው እንዲሰጋም አድርጎታል። ሂዝቦላህ ከሌሎች ታጣቂ ቡድኖች የሚለየው በገንዘብ አቅሙና በዓለም አቀፍ ትስስሩ ነው። ቡድኑ እንደ አንድ ሀገር በቢሊዮን የሚቆጠር ዶላር በዓመት ያንቀሳቅሳል። ይህን ሁሉ ሀብት ከየት ያመጣዋል የሚለው ጥያቄ የብዙ የደህንነት ተቋማት መመርመሪያም ሆኖ ቆይቷል። የሂዝቦላህ ዋነኛ የጀርባ አጥንት ኢራን ናት። ኢራን የዓመቱ በ100 ሚሊዮን የሚቆጠሩ ዶላር ለቡድኑ በድጋፍ መልክ ትሰጣለች። ነገር ግን ሂዝቦላህ በኢራን እጅ ላይ ብቻ ተንጠልጥሎ አልቀረም። ቡድኑ በዓለም ዙሪያ በተለይም በአፍሪካ፣ በላቲን አሜሪካና በአውሮፓ የሚኖሩ ባለሀብት ደጋፊዎችም አሉት። በተለይ በምዕራብ አፍሪካ የአልማዝ ንግድና በደቡብ አሜሪካ የንግድ እንቅስቃሴዎች ውስጥ የቡድኑ አባላት እጃቸው እንዳለበትም በሰፊው ይነገራል። እነዚህ የዲያስፖራ አባላት የሚልኩት እርዳታ ለሂዝቦላህ በሊባኖስ ውስጥ ለሚሰራቸው ማህበራዊ አገልግሎቶች፣ ለሆስፒታሎች፣ ለትምህርት ቤቶችና ለምግብ ድጋፍ ዋነኛ የገንዘብ ምንጭም ነው። እስራኤል ባለፈው 1 ዓመት ውስጥ በሂዝቦላህ ላይ የፈጸመችው ጥቃት ታይቶ የማይታወቅ የሚባል ሲሆን የቡድኑን መገናኛዎች ፔጀሮችን በማፈንዳት ጀምራ ዋና ጸሐፊውን ሐሰን ናስራላህን እስከ መግደል የደረሰችው እስራኤል የቡድኑን የ40 ዓመት ልፋት በአንድ ጀንበር ያፈረሰችውም ይመስላል። ዛሬ ሂዝቦላህ በከፍተኛ የመረጃ መፍሰስና በአመራር ክፍተት ውስጥ ይገኛል። ይሁን እንጂ ቡድኑ አሁንም ከከርሰ ምድር ዋሻዎች ሮኬቶችን ወደ እስራኤል መተኮሱን አላቆመም። ይህ የሚያሳየው ቡድኑ ቢዳከምም ሙሉ በሙሉ ግን አልጠፋም ማለት ነው። በቅርቡ የሊባኖስ መንግስት ሂዝቦላህ ወታደራዊ እንቅስቃሴ እንዳያደርግ ማገዱን አስታውቋል። ይህ ለዓመታት ለሂዝቦላህ እጅ የሰጠው መንግስት ድንገት የወሰደው ደፋር እርምጃ ነው። ጥያቄው ግን መንግስት ይህንን ትዕዛዝ ለማስፈጸም አቅም አለው ወይ የሚለው ነው። ሂዝቦላህ ትጥቅ እንዲፈታ የሚደረገው ግፊት ከውስጥም ከውጭም እየበረታ ቢሆንም ቡድኑ ግን መሳሪያ የሊባኖስ መከላከያ ነው በሚል አቋሙ ጸንቷልም። ሂዝቦላህና እስራኤል የሚያደርጉት ውጊያ በምድር ላይ በሚተኮሱ ሮኬቶች ብቻ እየተወሰነ አይደለም። ይልቁንም በአይን የማይታዩ ነገር ግን እጅግ አውዳሚ የሆኑ የጥላ ጦርነት ውስጥ ናቸው። እንደ አውሮፓ አቆጣጠር በ2024 መጨረሻና በ2025 መጀመሪያ ላይ የታየው ትልቁ ክስተት ሂዝቦላህ ለደህንነቱ ሲል የተጠቀመባቸው ዝቅተኛ ቴክኖሎጂዎች በእስራኤል እንደተመቱ ነበር። ቡድኑ ስልኮች ይጠለፋሉ በሚል ፍራቻ
ወደ ፔጀሮችና ወኪ ቶኪዎች ዞሮ ነበር። ሆኖም እስራኤል በረቀቀ መንገድ እነዚህን መሳሪያዎች የአቅርቦት ሰንሰለት በመጥለፍ በውስጣቸው ጥቂት ግራም የሚመዝን ፈንጂ በመቅበር በመቶዎች የሚቆጠሩ የሂዝቦላህ አባላትን በአንድ ጊዜ ከጥቅም ውጭ አድርገዋለች። ይህ ክስተት ሂዝቦላህ በቴክኖሎጂ ብቻ ሳይሆን በሰው ኃይልም ምን ያህል እንደተጋለጠ እናሳይቷል። ለመሆኑ በቡድኑ ውስጥ ሰላዮች አሉ ወይ የሚለው ጥያቄ የውስጥን ክፍፍልና አለመተማመንን ፈጥሯል። ሂዝቦላህ ሲዳከም ታላቋ ረዳቱ ኢራን ዝም ብላ አትመለከትም። እስራኤል በሊባኖስና በሶሪያ የምታደርገው ጥቃት የኢራንን ቀጥተኛ ጥቅም የሚነካ ሆኗል። አገሪቱ ቀድሞውኑ በኢኮኖሚ ውድቀት ውስጥ የነበረች ሲሆን አሁን ደግሞ የጦርነት ቀጠና መሆኗ ህዝቡን አስቆጥቶታል። በቤሩትና በሌሎች ከተሞች ሊባኖስን ለሌላ አገር አጀንዳ መስዋዕት አታድርጉ የሚል ድምጾችም እየበረቱ ነው። ሂዝቦላህ በሺዓ ማህበረሰብ ዘንድ ያለው ድጋፍ አሁንም ጠንካራ ቢሆንም ከሌሎች የሃይማኖት ተከታዮች ክርስቲያኖችና ሱኒዎች፣ ዱርዞች ዘንድ ያለው ተቀባይነት ግን በእጅጉ እየቀነሰ መጥቷል። ይህ የውስጥ ፖለቲካዊ ጫና ሂዝቦላህን ከእስራኤል ጥቃት በላይ ሊፈታተነው ይችላል። ውድ ተመልካቾቻችን ይህንን ጥልቅ ትንታኔ ስለተከታተላችሁ እናመሰግናለን። ቻናላችን ሰብስክራይብ እና ላይክ እያደረጋችሁ የሂዝቦላህና የእስራኤል ጉዳይ ገና ብዙ ምዕራፎች ያሉት በመሆኑ አዳዲስ መረጃዎች ሲኖሩ ይዘንላችሁ እንመለሳለን።